እሺ አባቴ የሆነ ነገር ልጠይቅ ነበረ። ሁሌም አንተ 19 ገብርኤልን ስታከብራ ያለው ለየት ያለ ምስጢር ላንተ ምንድነው? እስቲ ንገረኝ። ምስጢሩ እንግዲህ አሁን ብናገር እውነት ለሰው እውነት አይመስልም። ነገር ግን ምስጢሩ ከባድ ነው። ለምሳሌ በ73 መጨረሻ 74 መግቢያ ላይ ባቹማ ተመድቤ ሄጄ ነበር። እዛ እየሰራው ያለው ሐረር ተዛውረሃል እና ተዘጋጅ ብሎ ተነገረኝ። ያው በሬዲዮ ነው ሲነገረኝ። አሁን ሁሉን ነገር ንብረት ያለው በእጅ ያለውን ሁሉ አስረክቤ እናቴን አለው እናቴ ማጂ ስለሆነች እናቴን አይቼ ተሰናብቼ ሄዳለሁ ብዬ ተነስቼ ማጂ ሄድኩ። ማጂ ሄድኩ በኋላ 2 ቀን ነው እንደዚህ አድሬ። በ3ኛው ቀን እናቴ ሌሊት ሽንት ለመውጣት ወጥታ ፀሐይ ጨረቃ ነበረ። ያ ጨረቃን አይታ ኧረ አንተ ልጅ ነግቷል ተነስና ሂድ አለችኝ። እኔ በእንቅልፍ ልቤ ወጥቼ ስጓዝ ፈረስ መጋለቢያ የሚባል ቦታ ላይ ስደርስ አልነጋም። ቀጠልኩ። መጣሁና መቼ የሚባል ወንዝ አለ። እዛ ላይ ደርሼ አለመነጋቱን ስላየው የሆነ ትልቅ ድንጋይ ላይ ወጥቼ ተኛሁ። ከዛ በኋላ ወፍ ተኝቼ ብዙ ከቆየ በኋላ እንተኛ ቆቅጦች አይ ነግቷል ብዬ ተነስቼ ወንዙ ተሻግሬ መጥቼ ኬላ ደርሼ ኬላ የሚባል ደረቅ ጣቢያ አለ። እዛ ደርሼ ከዛ ጉዞውን ቀጠልኩ። ስመጣ ሲሄድ በርበራ የሚባል ወንዝ አለ። በርበራ የሚባል ወንዝ ሲሻገር ወደ ደንገዝገዝ ያለ ነው። ያንን ተሻግሬ ደንገዝገዝ ያለውን ምን አባቱ ምን ይመጣል ብዬ ተነስቼ ስመጣ ጉቡታ አለች። ያችን ጉቡታ አልፌ ሜዳ ላይ ስደርስ ከኔ አጠገብ ትንሽ ተወሰነች 5 ሜትር ላይ ስንበለጧን እሳት በልቷታል። ከዛ የመጣው ከስንበለጧ እሳት ከተበላበት ቦታ ወደዛ ፈቀቅ ብሎ ደን ነው፣ ጥቅጥቅ ያለ ደን። እዛ ሲደርስ ምን አይነት ፍጡር እንደሆነ አይገባኝም። አየር ላይ ነው የሚወጣው። አየር ላይ ሰው ነው። ፀጉር አለው፣ ክንፍ አለው፣ ጅራት አለው። ይሄ የእጁ ጡንቻ አንድ ግንድ ያላል ግንድ ያላል። በቃ ያንን እያየው አሁን ወደ እኔ መጣ፣ ቀጥታ ወደ እኔ መጣ። እንደ አጋጣሚ ጨረቃ አለች። ያቺ እሳት የተበላች ቦታ ላይ ሲደርስ ምን አልኩ፣ በቃ ማውጫ የለኝም፣ ገብርኤል ልታስበላኝ ነው አልኩ። ያን ጊዜ ቀጥ አለ። እዛች እሳት የበላት ቦታ ላይ ቀጥ ብሎ ወደ ምስራቅ አየ። ወደ ምስራቅ እንዳየ ሳይ እውነትም የነጋ መሰለኝና ከዛ ተነስቼ ግምት 6 ሰዓት ይሆናል። በ6 ሰዓት ተነስቼ